ነገ ለልጆቼ ነው የሚተርፈው እጣው። ስለዚህ እኔና እሱ ቤተክርስቲያን እንገናኝ። ቤተክርስቲያን ሳይሆን ከአባቶቻችን እንገናኝ። አባቶቻችን ይንገሩን። እኔ በእውነት እውነት ይገኛል እኮ ንስሐ ስትገቢ ራስሽን ልታጸጅ ነው አይደለም የምትገናኙ። እኔና እሱ ከአባቶች እንገናኝ። እነሱ በፍጹም ይሄን አላደረኩም። እቺ ማናት? እሱ ስከየት አገኘው? ይሄን አላደረኩም። ይቅርታ፣ ይሄን አላደረኩም። ማንም ብቻዬን ስለሆንኩ ማንም የመከረኝ የለም። እግዚአብሔር በሚያውቀው ራሴ ዩቱብሽ ገብቼ ሜን ፖይንቶቹን ስታቋርጭኝ የነበረውን ጽፌ የመጣሁት ራሴ ነኝ። በቃ ለምን በሚለው ይህን ድምፅ ግን ከየት አመጣኸው? አስመስሎ ማውራት አልችልም። መለሰ እኮ ማረግ ነው። አልሰማሽም? መለሰ እኮ ከጠንቋይ ካገናኘችሽ ልጅ አለ እኮ ከእሷ ነው ያመጣሁት አለ። አብዬ አልኩሽ እኮ የመጀመሪያ ጊዜ ኢትዮጵያ ገብቼ ተመልሼ ከሱ ጋር አልተገናኘውም አልኩሽ እኮ። ኢራናዊ ሁኜ አልኩሽ፣ ኢራናዊ ሁኜ ዱባይ ኢራናዊ ሁኜ ፓስፖርት አውጥቼ ኢትዮጵያ ተመልሼ መጥቼ እሱን አላገኘሁት። እዛው ነው የቀረሁት፣ እዛው ቀረው። አሁን በቅርቡ መጣሁ። ከኢትዮጵያ ተመልሼ ፍቅርን አላገኘሁትም። ይሄው ዛሬ አገኘሁት አልኩሽ። በድምፅም በምንም አላገኘሁትም። ፍቅር ነው አልኩሽ። እኔ እኮ 3 ዓመት ጸበልና በሕክምና እኔ እኮ ይሄ ሪከርድ የተናጠን አይደለም። አንቺ አድርገሽብኝ ምን አልሽ? ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል። ይሄም አትምጭም። አንቺ እስኪ አዳምጪ። ማዳመጣችን አዳምጪ። ቆይ አቡዬ አይ ይመልስልኝ፣ በዚሁ በእግዚአብሔር ይመልስልኝ። መጀመሪያ እኔ እናንተ ከኢትዮጵያ ሂጄ ከዚህ ኑሬ ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል አልተገናኘንም? እችን ብቻ መልስልኝ። ልለምንሽ ዘመናዊ ተገናኝተናል። አሁንም ልለምንሽ። እችን ብቻ አልተገናኛችሁም። በቃ ሚዩት አድርጊና ይመልስልሽ። አልተገናኛችሁም። ይህን ቮይስ ሄድ አምጥቼ ነው ለአንተ መድኃኒት የማበላው። ዘመናዊ የዛሬ ስታት እንደሆነ እሱ ያስረዳ። መቼ እንደሆነ እሱ ያስረዳ። አንቺ ሚዩት አድርጊ ያስረዳሽ። አሁን ደግሞ እኔ ብቻ ላውራ አትበይ። ለእሱ ምድል ስጭው። ዘመናዊ እሺ ጀምር። የው ሚዩት አድርጋለች። ዘመናዊ ሰው 1 ይሳሳታል፣ ሰው 2 ይሳሳታል፣ ሰው 3 ይሳሳታል። አንቺ ግን 7 ዓመት ሙሉ የኔን ህይወት ለማጥፋት በሚገባ ቆርጠሽ ተነስተሻል። እኔ እግዚአብሔር ባይረዳኝ አሁንም የሞትኩ ሰው ነኝ። ማለትም ገለሺ ነበረ ዘመናዊ፣ በየትኛውም መንገድ በምንም መልኩ እኔ ቤት አከራዮችን መደወልና መጠየቅ ይቻላል፣ ግን ምስክር ሊሆን አይችልም። ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር። በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ሄድኩት። ዘመናዊ ህሊናሽ ያውቃል። እስኪ 24,000 እና 25,000 ህዝብን የተሰበሰበን ሰው አንዋሽ። ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ውስጥ መሻት በኝ ነው። ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ከአንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ አያውቅም። እንዴ ክፉ ባትሆኝ እኮ ከ9 ዓመት በኋላ እድሉን መተሽ እኮ ድርጅቴ 0 አድርገሽ ነበረ። በእርግጥ ብዙ ነገሮች ችግር አሉ። 0 አድርገሽ እኮ ነበረ። በሀሰት ገንዘብ በላብኝ ብለሽ ልጆችንም ስራዬን እኮ በትነሽ ነበረ። ከዚህ በላይ በደል የለም። እባክሽ አሁንም እናሳጥረው። ይህን 4 ቀን 5 ቀን ስራዎች እየተሰሩ አይደለም። ምክንያቱም ሁሉም ይበተናለሁ ብሎ ጭንቀት ላይ ነን የነበረው። ግን እግዚአብሔር ርቶኝ ማስረጃዎች በበቂ ሁኔታ ቀረቡ። ማስረጃ ከማቅረብ እሺ የአሁኑ ሪከርድ ያንቺ አይሆን ልታስደግሚብኝ ልትልክ ያልነበረ? ለምን በዚህ ያክል ፈጣጣ ትሆኛለሽ? ምን በዚህ ያክል? እኔ የወንድምሽ ስማርትነት ይገርመኛል። በውስጥ ገብቶ ለእኛ ስትል የእሷ መዋረድ ለእኛ ነው። መልካም ቤተሰብ እኮ አለሽ። ስንታየው ገብታ ያለች እናውቃለሁ። ስለዚህ በቀሪው ዘመኔ ህይወቴ ልምራበት። ተይ በቀሪ ህይወቴ ልምራበት። እኔ አባቶች ካስማሉ እምልልሻለሁ። ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ። እምልልሻለሁ።
መማር ፈጽሞ እንደማይቻል በሚገባ ታውቂያለሽ። ፈጽሞ ግን እንኳን አንቺ እኔን ያግዙኛል ያልኳቸው ወንድሜ ከብዙ ነገር መቀደመ ሲከሰኝ ነበር። አንቺ ጋር ግሩፕ አንቺና 7 ሰው ሆናችሁ ግሩፕ ፈጥራችሁ እህቴን ጭምር ጨምራችሁ ስታደርጉት ሰው ስለጣል አይደለም፣ እግዚአብሔር ያነሳል በየትኛው መንገድ በምንመልኩ። እዚህም ጋር የደረስኩት 1 ብርና 2 ብር ሰብስቤ በየኤምባሲው ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረስኩት። መውደቅ መነሳት። ስለዚህ ለምን ስራ አልሰራም? ለምን አትይኝ? ኢትዮጵያ ድረስ ሰዎች እንደምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የምትሰሩ? ትናንትና እንደዚህ ያለ እኔ እኮ ንጹህ ሰው አይደለሁም። እግዚአብሔር ሸፍኖልኝ ልብስ የሸፍኖ ይሆናል እንጂ ብዙ ስህተቶች እሰራለሁ። ግን በዚህ ልክ ምን አለ ብትይኝ፣ አሁንም ተይኝ፣ ስራ ልስራበት። አልጨረስኩም። በቃ ተይኝ። በቃ ስራ ልስራ። የሚዲያ አጀንዳ አሉ። ተይኝ። በቃ እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አለልሽ። ግን እስኪ የራሴን ህይወት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረዋል፣ አንዱ ሳልፎ፣ አንዱ ከመቀደመ ከክስቱ ጀምሮ ከነኤደን ጀምሮ ምናምን በቃ እስኪ እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛውም መንገድ በምንመልኩ እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቅርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባቢ ሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ ኳ እኔ ስራ ያሉት ሰራተኞች ህይወት በሙሉ እኮ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል? ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል፣ ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሻል። ስለዚህ አሁን ለምኑ ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ። ምን እንደምን አላውቅም። እሺ እድሉን ለአንቺ እንሰጥሻለን ሶሊያና። አሁን የተስማማውበት ነገር አለ። ካስደሰተሽ እምላለሁ ብሏል። ደስ ይለኛል፣ በጣም ደስ ይለኛል። ካስደሰተሽ እምላለሁ አላደል? እውነት አለው አይደለ? እኔ እውነት ከሌለኝ ፈጣሪ ስራዬ ይቅጣኝ፣ አይደለም በእኔ በልጆቼም ይቅጣኝ፣ ችግር የለውም። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆነምም፣ መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ ማድር እንደሆንኩኝ ያቀኛል። እንዴት አንዴ ላስታውስክ፣ እንደው እግዚአብሔር በሚያውቀው በደህናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምንም መስማት አልፈልግም። በቃ ማስረጃ ቅሪና ሞክች። አንዱ ትልቁ ማስረጃ ማለት ነው። መዝሙር እንኳን ዘምረህ ከመዝሙሩ ላይ እንደ ስጦታ ይሁንልኝ ብለህ ያበረከት ነበር። እባክሽ ስለ ሃይማኖት ስለምን ስለዚህ ሶስት ጉዳይ ነው። መልካም አመስግኜሻለሁ። ነገር አመስግኜሻለሁ። እኔ ልናገርልሽ አመስግኜሻለሁ። ማመስገን ምን ችግር አለው? ማመስገን ችግር የለውም። መልካም ለሰሩ ላገዙኝ እውነት አለኝ። ለአንተ ይህን አላረኩም። እውነት አለኝ። እኔ ለአንተ እንዲያው ፍቅር በልጆች ልለምንህ እኔ ለአንተ ይህን አላደረግኩም። በፍቅር ግን ትክክለኛ ፍቅር መስሎኝ ግን ተሰቃይቻለሁ በአንተ። እሺ አንድ ነገር ልንገርሽ እኔ ድምፅሽ ብቻ አይደለም ማስረጃዬ። አንቺ ጠንቋዩ ጋር የሄድሽበት ቦታ ምክንያቱም በየጊዜው ባገረሸብኝ ቁጥር መፍትሄ ሳጣ እንዲፈታልኝ ሰውየው ድረስ ይቻለሁ። ከተባበረኝ በህይወት አለ።
ያልሽው ስለምትፈርዱ እኔ ለአንተ አስጨርሹ። ለምን ታቋርጫዋለሽ እንዴ? ለምን ታቋርጫዋለሽ? እሱ ስታወሪ አላቋረጠሽም። በጣም ነው አምባገነን ትሆኛለሽ። እንዳታበሪኞች አስጨርሽው። ይጨርስ። አንቺ ስታወሪ እሱ አያቋርጥሽም። እሱ ሲያወራ ግን አንቺ ታቋርጫዋለሽ። ከተባበረኝ ሰውየው በህይወት አለ ብሏል። ትፈልጊያለሽ እሱ እንዲያገናኝሽ? አቡ እያወራው እያለ ነው በመሀል የገባብኝ። ልጨርስ ስል እሱ ገባ። እሱ እንዲያወራ ፈቀድሽለት፣ እኔ ግን አልጨረስኩም። ጨርሻ። ምክንያት ሁሌ ምክንያት ስለምታቀል ምክንያት አይደለም፣ የምታረጉትን ነው እየተናገርኩ ያለሁት። ምክንያት አይደለም። እኔ ለአንተ ትክክለኛ ሰው ነህ ብዬ በትክክለኛ መንገድ ነው የሚሄደው። እንዴት እንደምሰራ ታውቀኛለህ። እንዴት ከኢትዮጵያ እንደወጣው ታውቀኛለህ። ከኢትዮጵያ ሂጄ ተመልሼ መጥቼ ያላገኘው ሴትዮ አንተን ከየት አምጥቼ ነው መድኃኒት ያበላው? እኔ እኮ ከኢራናዊ ኢትዮጵያ ሳልገባ 10 ምናምን ዓመት ኢትዮጵያ አልገባውም። በ10 ምናምን ዓመቴ ነው ኢትዮጵያ የገባው። ስገባ ፓስፖርቴን አገኘው፣ ተመልሼ አልመጣሁም። ኢትዮጵያ ገባን፣ አብረን የገባ ነው ከሱ ጋር አብረን ገባን። እኔን ከቦታው ከሀገራችን ትቶ ይመጣ። እሱ አዲስ አበባ አደረ። ስደውልለት አያነሳም ነበረ። ዱባይ ገባ። ዱባይ ገብቶ ሚስት አገባ ሲባል አገባ እንዴ ብዬ ከዛ በኋላ ተመልሰን አልተገናኘንም። በየት በኩል ይህ ቮይስ የኔ ሊሆን የሚችለው? ለአንተ እንዲህ አይነት ክፉ አይደለውም። አሁንም አረጌብህ ከሆነ አልኩ ፈጣሪ ባልከው ተስማምቻለሁ። እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ። የኢትዮጵያ ሕዝብ በሙሉ ግን በጣም ይቅርታ ለቃላቱ ጸያፍ ለመሆኑ መሆን ለማይገባው ስላደረግኩኝ ጸያፍ ቃል በአንደበቴ በቀደም ለወጣው ለዛሬው ግን በፍጹም ማመንም ማለትም አልፈልግም። ፍቅር በምንገናኘው እንገናኝ። እዚህ ጋር እግዚአብሔር ይስጥልኝ እና ህዝቡን ይቅርታ። ግን እኔ ለአንተ ክፉ እንዳልሆንኩኝ ይሄ ያውቀዋል። ግን እኔ እናንተ ህዝቡንም ይቅርታ ብለን እዚህ ጋር ተማምነን ብንሄድ ደስ ይለኛል። እዚሽ ጋር ተማምነን እኔ እናንተ ልቦናችን ስለሚያውቀው ማለት ነው። ለአንተ እንዳላደረግኩ ጠንቅቀት አውቀው ዘመናዊ ቀጣዩን በፍርድ ቤት እንጨርስ። ሀቢባ እባክሽ መናገር ያለ እንጨርስ። ፍቅር በአባቶች ነው እንጂ ወይስ ብለህ ወስደህ ሌላ ነገር አንተ እንደምትተማመንበት ሆን ልጆቼን ማሳደግ እፈልጋለሁ። አንተ ግን እውነት ካለህ ካልፈራህ ይሄ ወይስ ወስደህ ፍርድ ቤት ከሰጠህ አዎ ያስይዘኛል። ለምን አያስይዘኝም? ያስይዘኛል። ግን አንተ እውነት ካለህ ካልፈራህ መጽሐፍ ቅዱስ ይዘን ንስሐ አባታችንን ያለንን አድርገን እንስማማ ባይ ነኝ። እኔ እውነት አለኝ። ከአባቶች ጋር ለመቅረብ አልፈራም። አንተም ካልፈራ አባቶች ጋር እንገናኝ። ሀቡዬ ይቅርታ፣ እኔ ልውረድ። አመሰግናለሁ። ከአባቶች ጋር ግን እንገናኝ። እውነት ካለ እዚህ ጋር መውረድ ፈልጋለሁ። በህግ ሄድበታል። ጠበቃውን አናግሯል። ያዋጣሻል። አቡ ከሰማ በውሸት እውነት ነው። አዎ አረጋለሁ። ምንድን ነው የፈለጋችሁት? እንዳትዪ በህግ ሊሄድበት ነው እያልኩሽ ያለሁት። ለእኔ ደግሞ ምነግርሽ አዳንቲ ሀቡዬ፣ ይሄን ወይስ ከየት እንዳመጣው አላውቅም፣ አላደረኩም። በህግ ከሄደበት ልጆቼን ማሳደግ እፈልጋለሁ። ህሊናው እያወቀ አትደውሉብኝ፣ በእግዚአብሔር ተው፣ አትደውሉብኝ። ላውራ በህግ ከሄደበት ትሰማለህ? አዎ ትሰሚያለሽ። በህግ ከሄድክበት ህሊና ካመነበት አዎ በድላኛለች፣ አዎ ይሄን አድርጋለች። እውነት ይሄ ከተቀበለልክ ይክሰስ፣ ህሊናው ከተቀበለለት። እኔ ግን እንዳላደረኩት አውቃለሁ።
እግዚአብሔር ፍርዱን ይሰጠኛል። የልጆች እናት ነኝ። ልጆች ማሳደግ እፈልጋለሁ። ግን አርጋብኛለች ብለህ ካመንክ ሂድ። እኔ ግን እውነት ስላለኝ በአባቶች እንገናኝ ብያለሁ። ለምን? ከህግ ይልቅ አባቶች ስለሚፈርዱ ማለት ነው። እውነት ስላለኝ ካልፈራህ መጀመሪያ ከአባቶች ጋር እንገናኝ። በህግ ሄዳለሁ ካልክ ህሊናህን የምታውቀው አንተ ነህ። እውነት በድላኛለች፣ አርጋብኛለች፣ ዘመናዊ ይሄ ይገባታል ካልከኝ አርገው። ዘመናዊ ይሄ ይገባታል ካልክ አርገው፣ ችግር የለውም። እኔ ግን በአባቶች ነው መሄድ የምፈልገው። ለምን? እውነት ስላለኝ ካቡዬ፣ ሌላ የለኝም። ስለዚህ ይቅርታ ጠይቀሽ በሰላም ጉዳዩ መፍታት አትፈልጊም? በእልህ ጉዳይ ወደ ህግ ሄዶ መጎዳት ነው የምትፈልጊው? አንቺ ነሽ እኮ ከኢማራት ተከንስለሽ ወደ ሀገርሽ የምትሄጂው። ለምን ጉዳዩን በሰላም አትፈቺም? በእናታችሁ አትደውሉብኝ። ምን ሆናችሁ እናንተ? አቡ ከሰማሽኝ አልኩሽ እኮ አቡዬ፣ ከሰማሽኝ አንቺ ፍትሃዊ አይደለ? ለእኔም ለሱ ለእኔና ለሱ ፍትሃዊ ሆንሽ አልኩሽ። ዘመናዊ በድላኛለች፣ አዎ አርጋብኛለች፣ እውነት አለኝ ካለ ህሊናው ከፈቀደለት ይሂድና ይክሰሰኝ አልኩሽ። ህሊናው ከፈቀደ። አትደውሉ በእግዚአብሔር። ይህ ምንድን የተረገሙ። ስለዚህ መድኃኒት ማድረግ ያልቀረበሽ መማል ያቅትሻል። ሰው መግደል ከቻልሽ መማል ያቅትሻል። እውነት ስላለኝ አልኩህ። መሀላ እውነት ካለን እኮ አንሞትም። እውነት ካለን እኮ ፍርድ ለኛ እግዚአብሔር ቅርብ እንትን አይደለም። እግዚአብሔር እኮ እውነትን ነው አይደለም የሚፈልገው። እውነት አለክ። እኔ እናንተ እውነት ይሰማል። አቡ አዎ ይሰማል። ግን ይኸውልሽ እንደዚህ ስትሮንግ ድምፅ ስላለኝ ነው የጮኩ የምመስለው እንጂ ረጋ ብዬ ነው እያወራ ያለሁት። ስትሮንግ ነው፣ ችግር የለም። እሱን በድየው አልኩሽ፣ በድየው። አሁን ልጆች አሳዳጊ ነው። እስክንድር መጥቶ በጣም እየጮህብኝ ስለሆነ እባክሽ ታልልኝ። በጣም እየጮህብኝ ነው እስክንድር። መቀደም ልጆቹ ያወራው ማለት ነው። ታሳጥርልኛል። ምን መሰለክ፣ እኔ እሷ ያልተሰማች እንዲመስላት ስለማልፈልግ ነው። እንደዛ አይነት ስሜት እንዲሰማት ስለማልፈልግ ነው እድሉን የሰጠኋት በደንብ እንድታወራ እንድናገር እድሉን። በኋላ አንተ በህግ ሄደህበት እቺ ልጅ ታስራ ተከንስላ ወደ ሀገሯ ብትሄድ ኢትዮጵያ ሆና እንድታለቅስ አልሰሙኝም፣ እድል አልሰጡኝም ብላ እንዳትጸጸት እድሉን እየሰጠኋት ነው። በደንብ ስሜቷን እንድትናገር የፈለገችውን ተናግራ፣ በኋላ ላይ ደግሞ ለሚመጣው ነገር አንተ በህግ ማስረ